miss. እስኪ ይሄን አስቡት። አንድ ሰው በአውሮፕላን ውስጥ ቦምብ እንዳለው ይናገራል። ከዚያም $200,000 እና 4 ፓራሹት ይጠይቃል። ገንዘቡን ያገኛል፣ ተሳፋሪዎችንም ይለቃል። ከዚያ ግን በሌሊት በሚበራው አውሮፕላን በኋላ በር በኩል በፓራሹት ይዘላል እና ከዚያ በኋላ ዳግም አይታይም። ይህ የፊልም ታሪክ አይደለም። ይህ በ1971 በአሜሪካ የተፈጠረ እውነተኛ ክስተት ነው። ዛሬ በደሬዳም ስቶሪስ የምንነጋገረው ኮፐር ስለተባለው እንቆቅልሽ ሰው ነው። እንኳን ወደ ደሬዳም ስቶሪስ በደህና መጣችሁ። እዚህ ቻናል ላይ ከፊልሞች ጀርባ ያሉ አስገራሚ የእውነተኛ ታሪኮችን፣ ታሪካዊ ክስተቶችንና የዓለም አስደናቂ ሚስጥሮችን እንዲሁም ብዙዎች የማያውቋቸውን አንቶልድ ስቶሪዎችን አቀርባለሁ። እያንዳንዱ ቪዲዮ አዲስ ታሪክ፣ አዲስ ዕውቀትና አዲስ ጉጉት ይዞ ይመጣል። ደሬዳም ስቶሪስ ፊልም ወርልድ አንቶልድ። ታሪኮችን ማወቅ ከወደዳችሁ ሰብስክራይብ አድርጉ፣ ኖቲፊኬሽንም አብሮ ከኔ ጋር ወደማይታወቀው ዓለም እንጓዝ። ኖቬምበር 24 በ1971 ነበር። አንድ ሰው በፖርትላንድ ኦሪጂን ኖርዌስት ኦሬንት ኤርላይን ቲኬት ቢሮ ደረሰ። ራሱን ዳን ኮፐር ብሎ አስተዋወቀ። ወደ ሲያትል የሚሄድ አንድ መንገድ ቲኬት ገዛ። የቲኬት ቁጥሩም ፍላይት 305። በዚያ ጊዜ ማንም ሰው ይህ ተሳፋሪ በአሜሪካ የኤፍቢአይ ታሪክ ውስጥ ከታወቁት እጅግ እንቆቅልሽ ጉዳዮች አንዱን እንደሚፈጥር ያወቅ አልነበረም። አውሮፕላኑ ከፖርትላንድ ከተነሳ በኋላ ኮፐር ለአስተናጋጇ አንድ ወረቀት ሰጣት። በወረቀቱ ላይ ከባድ መልእክት ነበር። በእጁ ቦምብ እንዳለ ገለጸ። ከዚያም ቦርሳውን ከፍቶ ሽቦዎችንና ቀይ ቀለም ያላቸውን የሚመስሉ ነገሮችን አሳያት። ነገር ግን ያ መሳሪያ በእርግጥ ቦምብ ነበር? እስከ ዛሬ ድረስ ይህ በትክክል አልተረጋገጠም። ኮፐር ግን ጥያቄውን ግልጽ አደረገ። 4 ፓራሹቶችና $200,000። አውሮፕላኑ ሲያትል ላይ ሲደርስ የኮፐር ጥያቄዎች ተፈጸሙ። ገንዘቡ ተሰጠው፣ ፓራሹቶችም ተሰጡት። ከዚያ በኋላ በአውሮፕላኑ ውስጥ የነበሩትን 36 ተሳፋሪዎችን ለቀቀ። ነገር ግን እሱና ጥቂት አውሮፕላን ሰራተኞች ቀሩ። አውሮፕላኑም እንደገና ተነሳ። ኮፐር መድረሻውን ሜክሲኮ ሲቲ እንዲሆን ጠየቀ። ነገር ግን እሱ የሚያስበው ሌላ ነገር ነበር። ከሲያትል ወደ ሬኖ እየበረሩ ነበር። ሰዓቱ ከምሽቱ 8 ሰዓት በኋላ ነበር። አውሮፕላኑ በጨለማው ሰማይ ውስጥ እየበረረ ነበር እና በዚያ ቅጽበት ኮፐር ከአውሮፕላኑ ዘለለ። በአንድ እጁ ፓራሹት፣ በሌላ በኩል ደግሞ $200,000። ከዚያ በኋላስ አውሮፕላኑ በሰላም አረፈ። ነገር ግን ኮፐር ጠፋ። ይህ ክስተት በኤፍቢአይ በአስቸኳይ ተመረመረ። የጉዳዩ የመርማሪ ስም ኖርጃክ ነበር። ኖርዌስት ሃይጃይክ የሚለውን ስም የሚወክል ነበር። መርማሪዎችን በመላ አገሪቱ ፍንጮችን ተከተሉ። በርካታ ሰዎችንም አነጋገሩ። አውሮፕላኑን ለማስረጃ መረመሩ። ነገር ግን ኮፐር አልተገኘም። ከብዙ ዓመታት በኋላ በ1980 አንድ ልጅ በዋሽንግተን አካባቢ የተቀበረ ገንዘብ አገኘ። ገንዘቡ በግምት $5,800 ነበር እና እዚህ ላይ ነው ጉዳዩ እንደገና የተነሳው። የገንዘቡ መለያ ቁጥሮች ከኮፐር የተሰጠው የወሮታ ገንዘብ ጋር ተዛመዱ። ግን ይህ ገንዘብ እዚያ እንዴት ደረሰ? ኮፐር ራሱ ነበር ያስቀመጠው ወይስ የሆነ ሌላ ሰው ነው? መልሱ አልተገኘም። እዚህ ላይ አንድ አስገራሚ ነገር አለ። ሰውየው ራሱ ዳን ኮፐር ብሎ ነበር የጠራው። ኮፐር የሚለውን ስም ግን ከዚያ በኋላ በሚዲያም በተፈጠረ ስህተት ተስፋፋ። ስለዚህ የምንጠራው ስም እንኳን የእውነተኛ ስሙ ላይሆን ይችላል ተብሎ ታሰበ። ይህ ነው ትልቁ ጥያቄ። ኮፐር በዚያ ሌሊት ከአውሮፕላኑ ዘሎ በሕይወት ወርዶ ነበር ወይስ በዝላዩ ወቅት አደጋ ደርሶበት ነበር? የት እንደወረደ በትክክል አይታወቅም። የሰውየው አስከሬንም አልተገኘም ነበር እና ይህ ነው ጉዳዩን እስከዛሬ የሚያስገርም ያደረገው። ኤፍቢአይ ይህን ጉዳይ ለ45 ዓመታት መርምሯል። በርካታ ፍንጮችን ተከትሏል። ብዙ ሰዎችን ጠይቋል። ብዙ ማስረጃዎችንም መርምሯል። ነገር ግን በ2016 ኤፍቢአይ ለኮፐር ጉዳይ የተመደቡትን ሀብቶች ወደ ሌላም የምርመራ ጉዳዮች አዛወረ። ይህ ማለት ግን ሚስጥሩ ተፈቷል ማለት አይደለም። ኮፐር እስከ ዛሬ አልተገኘም። በ1971 አንድ ሰው በአውሮፕላን ተሳፍሮ $200,000 ይዞ በፓራሹት ወደ ጨለማው ሌሊት ዘለለ። ከዚያ የሚያሳየው ምንም ነገር አልተገኘም። ምናልባትም በዚያ ሌሊት ሞቶ ይሆናል። ምናልባትም ተርፎ አዲስ ሕይወት ጀምሮ ይሆናል። ምናልባትም ደግሞ እስከ ዛሬ ድረስ በሆነ ቦታ እየኖረ ይሆናል። እውነቱን የሚያውቀው ግን ራሱ ኮፐር ብቻ ነው። እና ይህ ነው የዚህ ታሪክ ጥያቄ።
ኮፐር ማን ነበር እና በዚያ ሌሊትስ በእርግጥ ምን እንደሆነ የሚታወቅ ነገር የለም። ይህ ደሬዳም ስቶሪስ ነው፣ ፊልም ወርልድ አንቶልድ። በሌላ ታሪክ እስከምንገናኝ ሰብስክራይብ እያደረጋችሁ ቻው።